ምርታማ ከመሆናቸው በፊት በጣም የሚጣሉ የሚጋጩ ባህላቸውን ሴትል ያላደረጉ ችግራቸውን ያልፈቱ ነበሩ እና ትልቁን የቻይና ግድግዳ ሄጄ 2-3 ጊዜ ወጥቼ ወክ አድርጌበት ጎብኝቼዋለሁ እና ሁል ጊዜ ቢግ ቻይና ዎል ላይ ሲሄድ አንድ የሚገርመኝ ታሪክ አለ። በዚህ ወገንና በዚህ ወገን ያሉ ሰዎች በጣም ስለሚጣሉ ነው ግድግዳውን የሰሩት ላለመገናኘት። ያን ግድግዳ ከፍ አድርገው ነው የሰሩት፣ ሰፋ አድርገው ነው የሰሩት። ያለቀው ያንን ያለ ሲሚንቶ ያለ ቴክኖሎጂ የተሰራን ግድግዳ ለመስራት ያለቀው የቻይና ቁጥር ህዝብ ቁጥር ስፍር የለውም። ጊዜ፣ ጉልበት፣ ገንዘብ አልቆ ረጅም ግድግዳ ሰርተው ከጨረሱ በኋላ ታረቁ። ከዛ ቼርማን ማኦ ሴቱንግ መጡ። ካልቸራል ሬቮሉሽን መጣ፣ ኮሙኒዝም መጣ፣ ተጨራረሱ፣ ብዙ ነገር ሴትል አደረጉ። ወደ ፕሮዳክቲቪቲ ሲቀየሩ ግን ወደ ማምረት ሲቀየሩ ግን ኢንተርናል ጦርነት የሚባል አስወገዱ። አሁን በጣም የሚገርመኝ በአሮጌ ባቡራቸው በአዲስ ባቡራቸው በቡሌት ትሬናቸው በአሮጌ ባቡራቸውም ሄጃለሁ። በተለይ በአሮጌ ባቡራቸው ገጠራቸው ውስጥ ስጓዝ አንዱ ባቡር ብቻ 4 አልጋ ነው ያለው። ሌሊትና ቀን ነው የሚጓዘው። ትተኛለህ ከማታውቀው 4 ሰው ጋር። በዚህ 4 ጉድ ነው ያየሁት። ፕራይቬት ሩም የለመድኩ ብቻዬን መተኛት የምወድ ሰውዬ በዚህ 4 ደግሞ የሚገርማችሁ ወንድ የለ ሴት የለ እንደፈለገ ነው የሚገባው። ፎከስድ ነው። ከዚህ ወደ ፋብሪካው ይሄዳል፣ ይወጣል፣ ይሰራል። ሌሊትና ቀን ነው የሚሰራው። ጋፕ አለ። ግራንድ ፓረንት እና ግራንድ ቻይልድ ነው ኮሚኒቲ ውስጥ ያለው። መሀል ያለው ጀነሬሽን ፋብሪካ ነው ያለው። ኢንቫይሮንመንቱ ዲስትሮይድ እስኪሆን ድረስ፣ ኦዞኑ እስኪቀደድ፣ በደመናው እስኪጨልም ድረስ ጨክነው ፋብሪካውን 24 ሰዓት ባለ በሌለ ጉልበቱ ሰሩ። ከመጨረሻ ድህነት፣ ከመጨረሻ ግጭት፣ ከመጨረሻ ጥላቻ እዛ ላይ ወጡ። የሚፈልገውን ነገር በሙሉ ዓለም ሁሉ የሚገዛው ዛሬ ከቻይና ነው። ወደደም ጠላም ፕሮዳክቲቭ ኮሚዩኒቲ ስለሆነ ይሸጣል። አሜሪካን ሀገር ማንኛውም ሰው ኢኮኖሚ ቢዝነስ ፕላን በሚያወጣበት ጊዜ ሁሌ ቻይና ፓርት ነው፣ ከቻይና ነው የሚያመጣው። ላንዲንግ ኮስት ይላሉ። ከቻይና መጥቶ አሜሪካስ አርፎ የሚሸጥበትን ሁል ጊዜ ከቻይና ነው የሚገዛው። ኤር ኮንዲሽነር፣ ሜዲሲን፣ አሁን ደግሞ የመኪናን ኢንዱስትሪ በሙሉ እያርበደበዱት ነው። የጀርመን ቴክኖሎጂ ይገዛሉ። ዲትሮይት ታላላቅ የአሜሪካን የመኪና ማምረቻ ካምፓኒዎች ተደናብረው የሚገቡበት ጠፍቷቸዋል። ጀመረ ገባ። ፕሮዳክቲቭ ከሆንክ የሚሸጥ ነገር ካለ ሁልጊዜ ተፈላጊ ትሆናለህ። ሰው ሁልጊዜ የሚሸጥ ነገር ያስፈልገናል። የሚሸጥ ነገር በአእምሯችን፣ በእጃችን፣ ከአፋችን፣ ከህይወታችን መመረት አለበት። የሚሸጥ ነገር፣ የሚሸጥ የእርሻ ምርት፣ የሚሸጥ የፋብሪካ ምርት፣ የሚሸጥ ችሎታ፣ የሚሸጥ መልክ፣ የሚሸጥ አቅም፣ የሚሸጥ ንግግር፣ የሚሸጥ ጽሁፍ፣ የሚሸጥ ክህሎት ያስፈልገናል። you have to have something of value። ስለዚህ በሚቀጥለው ዓመት